እዚህ ቪዲዮ ዋና ዓላማ አርክ የሆኑ ነገሮች ካሬያቸውን እንዴት እንደሚሰራ ለማሳየት ነው። ለምሳሌ የኮንክሪት ፎርምወርክ ሊሆን ይችላል፣ እንደገና ደግሞ ቆርቆሮ ሊሆን ይችላል። ካሬው በምን አይነት መልኩ እንደምትሰሩት እዩ። አርክ ሌንግዙን ፓይ ዲ ነው። ዲ ዲያሜትር ነው። በዚህ ቋንቋ ዲ ማለት 10 ሜትር ማለት ነው። ያው ዲ ኦቨር 2 ከተደረገ ራዲየስ የተሰጠን 5 ሜትር ማለት ነው። ስለዚህ አርክ ሌንግዙ ፓይ ዲ ኦቨር 2 ይህ ማለት ፓይ አር ማለት ነው። 3.141 ሲባዛ በ5 ተደርጎ 15.705 ይመጣልናል ማለት ነው። ሌላኛው አርክ ሌንግዙ ሳይት ላይ ልትለኩትም ትችላላችሁ፣ በሳይንቲፊክ ሜቶድ ልታገኙ ትችላላችሁ። አርክ ኤሪያ ከሆነ ግን ኤሪያው ስትፈልጉ አርክ ሌንግዙ ሲባዛ በዊድዙ ነው 17.705 ሲባዛ በ10 157.05 ካሬ። ቆርቆሮ ሊሆን ይችላል እንዳልኳችሁ፣ ፎርምወርክ ሊሆን ይችላል። ግን ወደ ኮንክሪት ስንሰራው የኮንክሪት ቮሊዩሙ ስንሰራው ቮሊዩሙ አርክ ሌንግዙ ሲባዛ በዊድዙ ይህ ማለት ኤሪያው ወይንም ኤሪያው ሲባዛ በአርማታው ቲክነስ ማለት ነው። የአርማታው ቲክነስ አስዩም 15 ሴንቲሜትር አድርገን ብንወስድ 157.05 ሲባዛ በ0.15 እና 23.56 ሜትር ኪዩብ ኮንክሪት ይመጣል ማለት ነው። በዚህ አሰራር ነው የሚሰራው። ቴንኪው